አብርሃም ከሩታ ጋር እንዲሆን በጭራሽ አልፈልግም። ከየትኛውም ሴት ጋር ዋኝቶ ተጨፋጭፎ ሁሉም ነገር አድርጎ ከመጣ በኋላ ከሩታ ጋር እንዲሆን ምንም አይነት ምኞት የለኝም። ገባ? ሩታ የራሷን ሰላም አግኝታ ከፈለገች ከደስታም ጋር ከፈለገች ካልፈለገች እንደም ከሌላ ወንድ ጋር መሆን ትችላለች። ግን አንድ ልጅ ያለ እዚህ መሀል ላይ ልውል የሚባል እሱ ደግሞ የሚያስቸግራት ነገር ከሆነ እኔ ያለውለት ገባ? እንደ ልጅም እንደ አባትም ሆኜ አሳድገዋለሁ። እኔ ችግር የለብኝም። የትኛውም ትምህርት ቤት ሌክቸር የሆነ ትምህርት ቤት አዲስ አበባ የሚሆን አውሮፓ ያለ ትምህርት ቤት ላይ ለሄርሜላ እንደራሴ ስለማስብ አሁን ለምሳሌ እንደቴ ስለማስብላት ከአብርሃም ጋር እንድትሆን አልፈልግም። እናንተም ደግሞ ሩትም ታስቡላት ከሆነ ደግሞ ከአብርሃም ቤት ማስወጣት ነው። ምክንያቱም አብርሃም ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በጣም ደህና እንድትሆኑ እንመኝላችኋለን። ያው ትላንትና እንዳያችሁት እንግዲህ ሩታና ፍቅር ቆንጆ ስራ ሰርተው አሳይተውናል። በእርግጥ መጀመሪያም እንዲህ አይነት ነገር ሊኖር እንደሚችል እኔ በራሴ ጥርጣሬ ነበረኝ። ወንድማችን ኪያም ይሄን ነገር ተናግሯል እንዳያችሁት ከ3 ቀን በፊት ምናምን እና እኔ በበኩሌ ደስ ነው ያለኝ። ምክንያቱም በዚህ ልክ ሩታ በዚህ ልክ ህይወቷን ትዳሯን ለመመለስ የልጇን አባት ለመመለስ የምታደርገውን መስዋዕትነት ነው ያየሁት። ገብቷችኋል ቤተሰብ? እኔ በዛ ነው የተረዳሁት። ከጎኗም በመቆሜ እስከዛሬ ድረስ በጣም ነው የኮራውባት በሷ ማለት ነው። ፍቅር ደግሞ በጣም ጓደኛ ማለት እንዳንቺ ነው እኔ በራሴ እንዳየሁት ማለት ነው። ምክንያቱም በዚህ ልክ እሷን ለመርዳት ትክክለኛ ያልሆነን ሰው ከህይወቷ ለማውጣት እኔ ስም መጥራት አልፈልግም። መገሌ ብዬ ማረግሽን ጥረትሽን በጣም ነው ማደንቀው። እስከ መጨረሻውም ድረስ ደግሞ በዚህ እንድትቀጥይና የአብርሃምንና የሩታን የድሮ ፍቅራቸው መመለስ የሚችሉበት ደረጃ እንድታደርሺ ነው የምጠይቅሽ። በጣም ነው የኮራውብሽ እና ያው አብዛኞቻችሁም እንዳያችሁት ደግሞ ደስተኛ እንደሆናችሁ ነው ያው ፊድባኩንም እንዳየ ነው ማለት ነውና ይሄንን ነው የምፈልገው። እኛ እስከዛሬም ድረስ ይሄ ነገር እንዲመጣ እንግዲህ ሩታ በዚህ ልክ ነው ትዳሯን ለመመለስ የልጇን አባት ለመመለስ የታገለች ያለችው። ብዙ ሰዎች አንዳንድ ሰዎች ደግሞ እኔ እንዴት እንደምትረዱት እንዴት እንደምታስቡት አላውቅም። በጣም ብዙ አስቸጋሪ ነገር አልፋም ይሄንን ነገር ለመመለስ እየታገለች ባለችበት ነገር ላይ አሁንም ድረስ እሷን የምትተቹ የምትወቅሱ ሰዎች አላችሁ። ይሄ ነገር እኔ አላውቅም እንዴት እንዳሰባችሁት ማለት ነውና እኔ በበኩሌ በጣም ነው ደስ ያለኝ። በጣም ነው የኮራውባቸው። ምክንያቱም በቃ እሷም ፍቅርም ታውቃለች፣ እናት ነች። የእሷም ያሳለፈችው ነገር አለ፣ ህይወቷ አስቸጋሪ ነገር አሳልፋለች፣ ታውቃለች ያለውን ህመሙን። ያንን ተረድታ ሩታን ለማገዝ በዚህ ልክ መምጣቷ በጣም ትልቅ ነገር ነው ያደረገችውና እና ዛሬ ብቻዬን አይደለም የመጣሁት። ቡቼና ኪያን ጠይቻቸዋለሁ፣ ይመጣሉ ከጥቂት ደቂቃ በኋላ። ከነሱ ጋር አብረን ሆነን እስኪ ያለውን ነገር እንነጋገራለን። ኪያም እኔ ይሄንን ትንቢቱን ከየት እንዳወቀው ከየት እንዳገኘው እስኪ ይነግረናል። በጣም ምክንያቱም ምናልባት እሱ ሄርሜላና አብርሃም አብረው እንዲሆኑ የሚፈልግ ሰው ስለሆነ ምናልባት ሊደብረው ይችላል፣ አላውቅም። ከኔ በበኩሌ በጣም ነው ደስ ያለኝ። በጣም ትክክለኛ ነገር ነው ያደረጋችሁት። ቀጥሉበት ይሄንን ነገር። አብርሃምም ወደ ራስህ ተመለስ፣ ረጋ ብል አስብ። ህይወትን ለማስተካከል ነው እነኚህ ልጆች እየደከሙ ያሉ። ስለዚህ ይሄንን ነገር እንድታስብበት ነው የምነግርህ። ወይ እንዴት ናችሁ? ያዳማው ንጉስ አንቺ ሻሸመኔ ሁሉ መልካም እንዴት ናችሁ? እስኪ ሰላም በሉ ቤተሰብ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ዛሬ ከስንት ጊዜ በኋላ ሶስታችን ተገናኘን። ቆየን ብዙ ደስ የሚል አዲስ አመት ሰላም በላችሁ። ሰላም እንደተከበራችሁ የሶስታችን ቤተሰቦች እንዲህ ሰው ሲስቅ ደስ ይላል። አሁን ያለንበት ሀገሪቷ ምን ደስ ያለም ግን እንዲህ ፈን እየሆነ ማሳለፍ ነው። ጊዜው ከብዷል። ሁኔታው ጥሩ አይደለም። በራስ መንገድ መደሰት ሁለት ነው እንደዛ ይሻላል እንጂ ጊዜው በጣም ከባድ በጣም ደስ የማይሉ ነገሮችም እያየን ነው። ላይካ ደስ የሚሉ ነገሮች እያየን ነው። በእንደዚህ መንገድ በመሆኑ በጣም ደስ ያለኝ ትላንት ያየሁት ቪዲዮ ነበር። እኔም እኮ እዚህ ላይ ነበር እንድናወራበት እያየን ነበር አንዳንድ ነገሮችን። በጣም ፍቅር ኮርተናትም የሰፈር ልጅ መሆን አኩርተንሽ የሰፈራችን ልጅ መጥፎ ባክግራውንድ እየሰጠንሽ ነበር፣ ግን ማንነትሽን አሳይተሽናል። ነገሮች ላይ ተናግሬ ነበር። እኔም አልሰማራችሁኝ እንጂ
እያልኩ ነበር አሁን ማለት እንኳን ደስ አለ ሩታ አስተር ወቅት ሩታ ቢያንስ እግዚአብሔር ተወው አይደለ ማርያምን አይደለም ነው በቃ እንዲ ሄርሜላ ምናምን የሚለው ነገር ተበቃ ሩታ የአንድ ሰው ነች አለቀ በቃ ሌላ ነገር ሳትገባ የ400 ሺህ ብር ሰዓት 800 ሺህ ብር 1 ሚሊዮን የሚባል ነገር አበቃ ያ ነገር ስለሆነ አሁን አንድ ነገር ስማኝ እናንተ ፒስ ፈጥራናላ አራ ሁላችንም ሰላም ወርደናል ሩታ ማለት የአይኔ ብሌን ነች ታውቃለህ አሁን እንዴ ወደ ኋላ ተመልሰ ስለ ሄርሜላ እዚህ ጋር እንዳታወራ ዛሬ ደስታ ቀን ነው ይኸውልህ አይደለም የደስታ ቀን ነው ጨርሰን በመታከብራት ሀሳቡን ይጨርሳል በጣም ሪስፔክት አደርጋታለሁ ሄርሜላ ሀሳቡን ይጨርሳል በጣም ነው ማለት አይ እንትን ነው እንደማመጥ በጣም ነው ማደንቃት ሄርሜላ አለባበሷ ደስ ይላል በቃ ሁሉ ነገር ደስ ይላል አላውሽም የተሻለ ባል ታገኛለች የተሻለ ትዳር ታገኛለች አብርሃም ግን ተወቅ እኔ የምፈልገው እሱ ነው ስለዚህ አብርሃም እንደማይወዳትም ታውቃለህ አብርሃም አይገባትም አልሞተዛበት ስለምትበዛበት እንጂ አሁን እዚህ ጋር አሁን ስማኝ ወላችሁ እዚህ ጋር አሁን ክፉ ነገር ስለሷ ልትናገሩ ማልፈልግም ኩልለች ያልኩ እኮ ኩልል ያለች ሴት ያደነቅናት ነው ሄርሜላ ኩልል ያለች ሴት ነች ግን ከአብርሽ ጋር ትተዋል ፍትታለች አብረው ይሁን ምክንያቱም ነገር ከዚህ በላይ ይገባታል ከአብርሃም በላይ ይገባታል ምንድነው አብርሃም ነው ከአብርሃም ይበልጥ ይገባታል እኮ ያልኩ ለዛ ነው ኩልል ያለች ሴት ነች ግን ይሄን እድል አሁን ላይ ሩታ ማጣጣም አለባት ነው ስማኝ ብዙ መስዋዕት ከፍላለች በቃ አሁን ይበቃል አብርሃም ደግሞ ፍቅርን እንደሚሰማ ታውቃለህ ለምን ታውቃለህ የድሮ ኤክስ ሆነች ገባ የድሮ ኤክስ ስለሆነች አብርሃምን ተሰማዋለች ፍቅር ቁጭ ብላ ተሰማዋለች ስለዚህ ለዚህ ሁሉ ድል ራሱ ፍቅር ነች ተዚያ እንትናው ታርጌት ያደረገች በጣም እኔ አልጠበቅኩም እውነቱን ስነግርህ ሳየው በጣም እንደውም እኔ ፕራንክ ሙሉ መስሎኝ ሙሉ ነው ቪዲዮ ነው ያየሁት በጣም ነው ደስ አረ በጣም ትችያለሽ ፍቅር በጣም በስለሻል እውነትም እኛ ያስፈልግ በቃ በጣም ነው ያኮራል ብዙ ነገሮች አሉ እኔ ፍቅርን እንደዚህ በስላይ ቻት ለሰው ቀኝ ስታስብ የድሮ እንትን በቃ ማለት ከአብርሃም ጋር ኬዝ ነበራት አውቃለሁ ማንም የማያውቀው ነው ጭቃ አብኩተዋል ብዙ ነገር እናውቃለን ግን ይሄን ነገር ያው ሁሉ ነገር ረስታ ያው የራሷን ትዳር ነበራት እሱ እንዳለ ሆኖ ዛሬ ሩታና አብርሃም አንድ ላይ የሚሆኑበትን መንገድ ያው ስለ ሄርሜላ ዘያና ኩል ነች ሄርሜላ ቦታ አይነካም የራሱ የሆነ ማንነት ያላት ሰው ገባ ሄርሜላ እኮ አሁን ሰው እኔ አሁን ይቅርታ ለምኗት ሄዷል ባይዘው አብርሃም ቤት ድረስ ለምኗት ሄዷል አላሽ ሄርሜላ እኮ ስህተት የሰራችው እንደው ታውቃለህ እነሱ መሀል መግባቷ ነው እያወቀች ይሄ ነው ሌላ ችግር የለንም ሄርሜላ እዚህ ጋር ያገባን ሄርሜላ ይቀመጥሽ ቦታ አሁን ስህተት ይሆናል ያልኩት አልፈልግም በቃ አሁን ይገናኙበት ነገር ነው ያለፈ ነገር ነው አይደል ያለፈ ነገር እንደመሆኑ መጠን እዚህ ጋር አብርሃም ለሁለቱም እንደማይገባቸው ሁላችንም እናምናለን ለሩታም ሆነ ለሄርሜላም አይገባቸውም በጣም ይወርድ የዘቀጠ ሰው ስለሆነ ማለት ነው ገባ አይደለ አብርሃም ምናልባት እድሉን አግኝቶት ቢሆን ኖሮ አንድ ነገር ልንገራችሁ እድሉን ቢሆን ኖሮ አብርሃም ከፍቅር ጋር ድጋሚ ነገሮችን ጀምሮ ድጋሚ ቺት አድርጎ እንደነበር እንዳትረሱት እንደዛ ነው ሱማ የተረሳጨውም ለዛ ነው ገባችሁ አይደል እድሉን ቢያገኝ ኖሮ ማለት ነው ገባ አይደለ ዛሬ ፍቅር ስለመሰች አይደለም ነገም ሲያቺት ይመጣል ገባ አይደለ ፍቅር ማሳክ ስለመጣች ይሄ ተናግሬ ያለው እኮ አይደል መጀመሪያ ነገሮች ስለማክሰ ነበረ ለቡቼ ነግሬዋለሁ ለቡቼ ብዬ ስነግረው ለመፍረድ አንቸኩል አንዴ ለቡቼ ብዬ ስነግረው ቡቼ ስሜት አይሆን አልተቀበለኝም ተከለኛ ቡቼ ተናግሬ መጀመሪያ አውርቻለሁ ለማስተራረቅ እስከ መፍተኛ ቪዲዮ ሰርቻለሁ እንደዛ ነው ነበረ አሁን በዚህና ልክ ስሙኝ አይደለም በዚህና ልክ አሁን ይሄ ወቀሳቢ ነገር ሳይሆን በዚህና ልክ አንድ ሰው ላይ ይሄና ልቀመር መቀመር ማለት ከህይወታቸው በርግጥ በጣም 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 ምርጥ ግልግል ነው ትኩስ ነገር ለሁሉም ይጠቅማል አልኩን እኮ ግልግል ነው በጣም ግልግል ነው ምን እንዳልታጋላው ላይኩን ወይ አብርሃም ከፍቅር ጋር ሲገናኛኔ ሊበላ ሐሳቡ ሊበላ ነበር አልተሳካም የመሰለው እንደዛ ነው እሷ ግን ከማጋ ከንግስቷ ጋር ሆና ቀምረው ቂጣ አስገቡት እኔ ደነገጠ እኔ ከዚህ በኋላ ሽባም ይሆን ልጅ ነው ይመስለኝ አእምሮ በጣም መቀበል እኮ አልቻለም ሰው ቢኖራል ብዬ አላስብም መቀበልም አልቻለም አልጠበቀም ገብቷቸዋል እኛው እንደገል ልንገራችሁ ያው ጠንቋይ ናቸው ልኝና ቀጣይ አብርሃም ያመጣል ሞቱ ስለነግራችሁ ማለት ነው በዚህ ሰዓት አብርሃም እሱች ጋር ያወራ ያለበት ሰዓት ነው ያለው እና ቀጣይ ሲመጡሽ ጋይስቶችም አሉ አብርሃምን በዚህና ልክ ምን ቆረቆረትም ሆነ አይደለም እኔ ለሄርሜላ እንደራሴ ስለማስብ አሁን ለምሳሌ እንደቴ ስለማስብላት ከአብርሃም ጋር እንድትሆን አልፈልግም እናንተም ደግሞ ሩትም ተስውላት ከሆነ ደግሞ ከአብርሃም ቤት ማስወጣት ነው ምክንያቱም አብርሃም ለሁለታቸው የሚሰው ሰው አይደለም ገባ አይደለ ምናልባት ነገም ያሲድጋይ መታ ደግሞ እንግዲህ ነገም እንዳይጭው ሊነሳ ይችላል ገባ አይደለ የፍቅር ጉዳይ አልተሳካለትም እንጂ ከፍቅር ጋር ተዘጋጅቶ ነበር አብሮ ለመሆን ከፍቅር ጋር ለመሆን ፍቅር ለማግባት ተዘጋጅቶ ነበር
እሱማ እንደዛ ነበር ሀሳብ ሰፍ ብሎ ነበር ተንገብግቦ ነበር ታስገባችሁ። ግን ምን እንደው ታውቃለህ እኛ አሁን ትኩረታችን እኔ አሁን በኩል ኪያ ለምን እንደው ታውቃለህ ስላለበት ነው ሩታን አብርሃም እንደዚህ በመሆኑ ያራዝንም ደስ ያለኝ ይገባዋል ባለጌው ይገባዋል በጣም እንዴ ስለሚገባው ነውር ነው እየሰራ የነበረው እዚህ ገበያ እንባለ ግን ቢያንስ ምን እንደው ታውቃለህ ኪያ እኔ አሁን ሩታና አብርሃም አብረው እንዲሆኑ ፈልግበት ምክንያት ለምን እንደው ታውቃለህ ቢያንስ በመሃላቸው ልጅ አለ እኔ ወስማይ ላይ ኩናው ወስማኝ ይላል ይሄ ልጅ እንዳይጎዳ በቃ ያለ አባት ያለ እናት ማደግ የለበትም እኔ የመለከተኝ ከማንም ጋር ይሁን ወይስ አዎ እኔ ሄርሜላን ብቻ ነው ያሳድገዋል የምር እኔ ቁጭ ያሳድገዋል እሱማ ምንም ችግር የለም እኮ ማንናችንም እኮ ለእንትን አንልም ግን አብረው እንትን ጋር ያሳድገዋል ቀበሌ ትምህርት ቤት የምር ምንም ችግር የለብኝ አሁንም ቢሆን ባቶኝ አስተምረዋለሁ እሱ የሚዛት ከሆነ አንዳንዴ ትዳር ስትመሰርት ልጅ ሲኖርክ ከባድ ነው ከዛ ሰው ጋር ጣውንት ነው ምናምን ይባል ነገር አለ እንደዚህ አይነት ነገሮች እንዳይሰማት እኔ በግሌ የትኛውም ነገር አብርሃም ከሚያደርግለት በላይ አድርጌ ማኖር ፈልጋለሁ ለምን ለሩታ ስሜት ስላለኝ ለሩታ ስለማስብ ገባ ሩታን በጣም ስለማስብ ያ ነገር ስለሆነ ከዛ እንዳይኩ እኔ አሁን ኪዬም የራሱ ቦታ አለው ለሄርሜላ ያለው ቫልዩ እኔ ግን ኪዬም እንደማይፈልግ አውቃለሁ ከሄርሜላ ጋር እንዲሆን አብርሃምና እኔ እንጃ እንደ ተጨማልቆ መጥቶ ይሆናል ያላስፈልግ ማንም ሰው እኔ ደግሞ ከሁለታችሁ የተለየ ሀሳብ ነው ያለኝ እኔ ደግሞ የምፈልገው እንደው ታውቃለህ አብርሃም ለሩታ ስሜት እንዳለው ነው ማስበው ነው አሁንም ድረስ ገብቷቸዋል እኔ ማስበው እንደዛ ስለዚህ ልጆቹ አብረው ይሁኑ ህፃኑንም አብረው ያሳድጉት የጠፋው ጥፋት ጠፍቷል ይሄንን ነው ፈልገው ነው በኩል ላይ ሰማኛው ነገሮች ማብቋትም ሆነ ስለማያስፈልግ አሁን ላይ ምንድነው የኔም እህት ሆነች የቡቼ እህት ወር ያንተ እህት ከአብርሃም ጋር እንድትሆን አንፈልግም አይደለ ግን ደግሞ ለልጁ ለተሻለው ተነገ ህይወቱ ነገ ላይፉ ያስፈልጋው ብላችሁ የምታስቡ ነው እኔ እሱ ነው ፖይንት እናንተ እንደምትችሉት አርጉና አብራችሁ እንዲሆን አርጓቸው እኔ ግን እንደ ራሴ ይገባታል ብዬ አላስብም ገባ ያ ነገር ስለማይገባት በጣም ይዘገጠ ሰው ስለሆነ በዚህ ነው ያለክ እኔ አብራን እንድትሆን ስለማልፈልግ እኔ ከዚህ በኋላ በሄርሜላና አብራው የተነሳ ጉዳይ ለሄርሜላ መልካም ነገር ስለማስብ አብራን እንድትሆን ማድረግ አንዳችን ነገር የለም አብራን እንዲሆን ማልፈልግም ገባ አይደለ እንግዲህ ከዚህ በላይም ነገር ማልፈልግም በቃ እኔ እንትን ነው ችግር የለውም እኔ ሐሳባችሁን እንድናወራበትም ስለፈለኩ ነው የኔ ሐሳብና የእናንተ ሐሳብ ይለያያል ይመስለኛል እናንተ አብርሃም ለነሱ ለሄርሜላም ለሩታ ማይሆንም ብላችሁ የምታስቡት እኔ ደግሞ ለሩታ ልጅም ስላለ በመሃላቸው በቃ ላይ ኩና ተጫወጭ ይወል ሰማይ ማርያም ነው እንደዚህ አታወራ እሺ ስለደበደበኝ ነው አይደለም እንደዛ አይደለም ስለ እንደዚህ ድጋሚ ወደ ኋላ አሁን መልሰ ምን ይዘባቸው ምንድነው ወዲያዛን ነበር አንድ የሚያደርግ ሐሳብ አይደል አንድ የሚያደርግ ሐሳብ አንተ የምትፈልገው ልክ አንተ እህትብቶ ነው ያሪ ለህት የስጋ ትብቶ እንደዚህ ተመልሶ ይመጣ ማስረጃ ይፈልጋል ዝም በሉት ስለዚህ ትም ተንበጫጭ መጥቶ እንደዚህ ይወዳታል ምናምን ፍቅር ምናምን አረ ቼክ ማን ያረጋትም ቼክ ቢያረጋ ኖሮ እሺ ችግር የለውም በቃ አይደለም እንደዚህ እንትን ካም በኋላ